አፋዊ ሰዎች በሰይጣን ዘንድ የሚፈሩ አይደሉም፣ ግብራውያን እንጂ። በሰነጠቅናቸው ውብ ቃላት ብዛት ክፉ ከኛ አይርቅም፣ መዓዛ ባለው ክርስትናችን እንጂ። ሰይጣን ብዙዎች አንደበታቸውን ለመንፈሳዊ ጥቅም እንዲያውሉት ቢፈቅድም የተቀረ አካላቸውን ግን እንዳሻው ይጠቀመዋል። ቃሉ በምሳሌ 4:23 ላይ አጥብቀ ልብህን ጠብቅ የሕይወት መውጫ ከእርሱ ነውና ይላል። ጥሩ ከማውራት በላይ ጥሩ የምንኖረው ልባችን በመንፈስ ቅዱስ ቁጥጥር ስር እስከዋለ ድረስ ብቻ ነው። በኢየሱስ ስም እያልን ሰይጣንን ከመገሰጽ በላይ በኢየሱስ ስም እየኖርን ሰይጣንን መቃወም ይሆንልን። ጌታ አፍና ኑሯችንን ያስማማልን።